በዛሬው ዕለት በአዲስ አበባ ውስጥ ለሽያጭ የቀረቡ አራት የተለያዩ የቤት መረጃዎች ይዤላችሁ መጥቻለሁ። ግራውንድ ፕላስ 2 ዘመናዊ ቤት 225 ካሬ ሜትር እንዲሁም 95 ካሬ ሜትር አፓርትመንት ዲጂታል ካርታ የያዘ ሁለት ዘመናዊ 225 ካሬ ሜትር ቪላ ቤቶችን ሁሉም ነባር ፋይልና ዲጂታል ካርታ ሲሆኑ ቀጥታ ገዝታችሁ ስም መዞር የሚችሉ እያንዳንዳቸው ቤቶችን እንጎብኝ፣ ዋጋቸውን ነግራችኋለሁ። እስከ መረጃው ፍጻሜ አብራችሁን ቆዩ። ሰላም ውድ የሀገር ህዝቦች፣ የፖለቲክ ተካታዮች፣ በተለያዩ የዓለም ክፍል ናቸው የምትከታተሉን አድማጭ ተመልካቾቻችን፣ እኔም የቤት ደላላ ማረልኝ ነኝ። ዛሬ ለሽያጭ ካመጣውላችሁ ቀዳሚ የሆነው የቤት መረጃችን ይህ ቤት ነው። በትክክል ለሽያጭ ወጥቶ የሚገኝ ነው። ወሳኝ ቤት ፈላጊዎች እንግዲህ ይህን ቤት ሙሉ መረጃ ስሙ። ግቢው 3 መኪኖችን ያስቆማል። 225 ካሬ ሜትር ስፋት ያለው ግራውንድ ፕላስ 2 ነው። ይህ የምታዩት ኦፕን ኪችኑ ነው። በጣም ቆንጆ ተደርጎ 100% ደግሞ ጥንቅቅ ብሎ ያለቀ ሰፊ ሳሎን ይዞ ይገኛል። እንግዲህ ይህ የመጀመሪያውና ትልቁ ሳሎን ነው። ከዛ ውጭ ቤቱ እስካሁን ያልታዩ አይነት የቤት አሰራሮችን ተጠቅሞ በጣም ደስ በሚል ኢንቴሪየር ዲዛይን ተጠቅሞ ጨርሶ ሰርቶታል። እዚህ ላይ የምታገኙት የቤቱ ትራዲሽናል ኪችኑ ከቤቱ በኋላ በኩል ወይም የሰርቪሱ ቦታ ላይ ሲሆን እጅግ በጣም ሰፊ ተደርጎ የተሰራ ነው። እዚህ ላይ ደግሞ እንግዲህ ከኪችኑ ጎን ማለት ነው አንድ የሰራተኛ መኝታ ቤትና የሽንት ቤት ሻወር አለ ውጭ ላይ። ይህ የምታዩት ደግሞ ለቢሮ አገልግሎት አሊያም ለፈለጋችሁት አገልግሎት መሆን የሚችል ይህ ያያችሁ ደግሞ ያሁኑ ሳሎን ላይ ፊት ለፊት መታጠቢያ ክፍል ነው። እዚህ ላይም ጥሩ እይታን የያዘ ቤት ውስጥ እንደ ግሪን ታስቦ የተዘጋጀ ነው። እጅግ በጣም ደስ የሚል እይታን ይዟል። ሳሎኑ እንግዲህ ፊት ለፊት በሚያምር ደረጃ በዚህ መልኩ ደምቆ ነው የሚገኘው። እንግዲህ ወደ አንደኛ ፎቅ ነው እየወጣን ያለ ነው። አንደኛ ፎቅ ላይ ስንወጣ በጣም ቆንጆ መኝታ ቤቶች አሉ። ትልቁና የቤቱ ማስተር ቤድሩም የምንለው እንግዲህ ይህ ነው። ቆንጆ በረንዳ አለው ፊት ለፊት። ከዛ ውጭ የመኝታ ቤቱ ስፋት እጅግ በጣም ገራሚ ነው። ጥሩ የመብራት ሲስተሞችን ተጠቅሞ ሰርቶታል። ከዛ ውጭ ወደ ውስጥ እንገባ። እዚህ ላይ የምታዩት በቀኝም በግራ በኩልም መልበሻ ክፍል ቁም ሳጥን ነው። ከዛ ውጭ ደግሞ ገባንና እዚህ ላይ የምናገኘው መታጠቢያ ክፍል ነው። ሻወር ቦክስ እንዲሁም ጃኮዚ ተገጥሟል። እንግዲህ ሻወር ቦክሱም በግላስ ነው የተገጠመው፣ የልጆችም እንዲሁም ያዋቂ ማለት ነው። ከዛ በተጨማሪ በግራ በኩል የራሱ የሆነ የውስጥ ሻወር ቤት ያለው የልጆች መኝታ ቤት ነው። ቁምሳጥን ቆንጆ ተደርጎ ተገጥሟል ፊት ለፊት። ከዛ ውጭ መታጠቢያ ክፍሉም እዚህ በምታዩት መልኩ ሁሉም ነገር አልቆለታል። ስለዚህ አንደኛ ፎቅ ላይ 2 መኝታ ቤቶችን አይተናል። 3ኛ መኝታ ቤት እዚህ ላይ አለ። ይህም መኝታ ቤት የልጆች ነው። ቁምሳጥን አለው። የራሱ የሆነ የውስጥ ሻወር ቤት ጥሩ ተደርጎ ተሰርቶለታል። እያንዳንዱ መታጠቢያ ክፍሎችም የራሳቸው የሆነ ቦይለር ተገጥሞላቸው ይገኛል። ከዛ በመቀጠል የምንሄደው ወደ 2ኛ ፎቅ ነው። 2ኛ ፎቅ ላይ ስንወጣም በጣም አሪፍ መኝታ ክፍሎችን እናገኛለን። እነዚህ መኝታ ቤቶችም ሰፊ እንዲሁም የራሳቸው የተፈጥሮ ብርሃን እንዲያገኙ ታስቦ የተሰራ ነው። ይህ የምታዩት እንደ ፋሚሊ ሩም ወይም 2ኛ ሳሎን ነው። ፊት ለፊት ቆንጆ ደስ የሚል ቴራስ ተዘጋጅቷል። ጥሩ እይታን ይዞ የሚገኝ ነው። አካባቢው እጅግ በጣም ደስ የሚል እንቅስቃሴ የታየበት አካባቢ ነው። በርካታ ቤቶች በዘመናዊ መልኩ ተገንብተው የሚገኙበት ሰፈር ነው። እንግዲህ በመቀጠል እዚህ ላይ ተመሳሳይ የልጆች መኝታ ቤት ልክ አንደኛ ፎቅ ላይ እንዳየ ነው በዚህ በምታዩት መልኩ አልቋል። ታዲያ ወደ መኝታ ቤት ቁጥር ከሄድን በአጠቃላይ እንግዲህ 4 መኝታ ቤቶችን እስካሁን አይተናል። ተጨማሪ 2 ሳሎኖችን አይተናል። እዚህ ላይ የምታዩት ደግሞ እንደ ስፖርት ቤት ነው። ይህ ስፖርት ቤትም ፊት ለፊት የምታዩት እንግዲህ እዚህ ላይ ስቲም፣ እዚኛው ላይ ደግሞ ሳውና ባዝ እንዲገጠም ተዘጋጅቶ ነው ያለው። እንግዲህ ከፈለጋችሁ ራሳችሁ አሊያም ሻጩ ሙሉን ያጠናቅላችኋል ማለት ነው። ከዛ በተጨማሪ እዚህ 5ኛ መኝታ ቤት አለ። ይህ 5ኛ መኝታ ቤትም የራሱ ቁምሳጥን የራሱ የውስጥ ሻወር ሽንት ቤት የያዘ ሲሆን የተፈጥሮ ብርሃን ሁሉም መኝታ ቤቶች እንዲሁም ሁለቱም ሳሎን በሚገባ በጥሩ ሁኔታ ተዘጋጅተዋል። 100% ጥንቅቅ ብሎ ያለቀው ይህ ቤት በ38 ሚሊዮን ብር ብቻ በካሽ ለምትገዙ ገበያ ላይ ወጥቶላቸዋል። አያት አካባቢ የሚገኝ ነው። እጅግ በጣም ደስ የሚል አካባቢ ነው። እንግዲህ በጣም ዋጋውም ርካሽና ቅናሽ ነው። በ225 ካሬ ሜትር ግራውንድ ፕላስ 2 ተደርጎ የተገነባ ቤት ነው።
ዛሬ በሁለተኛነት ያመጣንላችሁ የቤት መረጃም የምታዩት ቤት ነው። ቁልፍ እጃችን ላይ ነው። በማንኛውም ሰዓት ማየት ትችላላችሁ። ውድ ኢትዮጵያውያን በካሽ ብቻ ለምትገዙ ነው ይህ ቤት ለሽያጭ ቀርቦላችሁ የሚገኘው። ባለ3 መኝታ ቤት አፓርትመንት ነው። በአያት አደባባይ አካባቢ የሚገኝ ዲጂታል ካርታ የያዘ ወዲያውኑ ስም መዞር የሚችል ፋይል ነው። ስለዚህ ይህን ቤት እንግዲህ የምታዩት ይህ ሳሎኑ ነው። 3 መኝታ ቤቶችን ይዟል። ፊት ለፊት ገብተን የምናየው እዚህ ላይ የላውንደሪ ቦታ ሲሆን ኪችን ደግሞ እዚህ ላይ ነው። ካቢኔት ተገጥሞ ይገኛል። የቤቱ አቀማመጥ የጠዋት ፀሐይ ከዋና አስፓልት ግልባጭ ላይ ያለ ሲሆን ይህ ቤት እስካሁን ያልተኖረበት 100% ደግሞ ሁሉ ነገሮች ተጠናቀው የተገጠሙለት ነው። ታዲያ ትልቁ የቤቱ መኝታ ቤት ደግሞ እዚህ ላይ ይገኛል። እንግዲህ ጥሩ ተደርጎ የተሰራ ነው። ቁም ሳጥን የራሱ ውስጥ ላይ ያለ እንዲሁም የራሱ የሆነ የውስጥ ሻወር ቤት ያለው ሲሆን ስፋቱም ቆንጆ ነው። ከዛ ውጭ አጠቃቀሙ እጅግ በጣም ደስ የሚል ነው። ይህ የምታዩት ነው እንግዲህ የትልቁ መኝታ ቤት መታጠቢያ ክፍል ማለት ነው። ከዚህ እንደወጣን የምናገኘው 2 የልጆች መኝታ ቤቶችን ነው። የልጆች መኝታ ቤት ደግሞ አንደኛው ቁም ሳጥን አለው። አንደኛው ይህ የምታዩት ሲሆን በጣም ጥሩ ተደርጎ የተዘጋጀ ነው። ሁለተኛው የልጆች መኝታ ቤት ወይም ሶስተኛው የቤቱ መኝታ ቤት ይህ ነው። ይህም ቁም ሳጥን ቆንጆ ተደርገው በጥሩ ስራ ተገጥሟል፣ ተዘጋጅቷል። ያያችሁ ደግሞ የልጆች የጋራ መታጠቢያ ክፍል ነው። በአጠቃላይ ይህ ቤት ስፋቱ 95 ካሬ ሜትር ዲጂታል ካርታ ነው። እንግዲህ ወዲያውኑ ገዝታችሁ ወዲያውኑ ስም መዞር የሚችል ነው። ስለዚህ ይህን ቤት የምትፈልጉ ካላችሁ በማንኛውም ሰዓት ቀድማችሁ ደውላችሁ መታችሁ ማየት ትችላላችሁ። 10 ሚሊዮን ብር ጥሪ ተብሎ ለሽያጭ የቀረበ 3ኛ ፎቅ ላይ የሚገኝ አያት አደባባዩን ከመገናኛ እንደመጣችሁ ሳትሻገሩ የድሮው የአያት ቤቶች ላይ ነው የሚገኘው። በቅርቡ ይህ ቤት ታድሶ እስካሁን ሳይኖርበት አሁን ለሽያጭ ቀርቦ የሚገኝ ነው። ወሳኝ ቤት ፈላጊ ከሆናችሁ መታችሁ እዩት። ካልሆናችሁ ደግሞ በዛው ባላችሁበት ሙሉ መረጃውን እንሰጣችኋለን። ወደ ቀጣዩ ሌላኛው የቤት መረጃ ልውሰዳችሁ። በሶስተኛ ደረጃ ዛሬ ያመጣውላችሁ ቤቶች እነዚህ 2 ጎን ለጎን ለሽያጭ የቀረቡ ምርጥና ዘመናዊ ቤቶች እስካሁን ያልተኖረባቸው ናቸው። 2 መኪኖችን ግቢ ውስጥ ማቆም ይችላሉ። የካርታ ስፋታቸው 225 ካሬ ሜትር ሲሆን ይህ የምታዩት የአንደኛው ቤት ትልቁ ሳሎን ነው። እንግዲህ እጅግ በጣም የሚያምር የመብራት ስራን ጥሩ የፊኒሽንግ አሰራርን ጥሩ ፓርቲሽን ተጠቅሟል። ፊት ለፊት ኦፕን ኪችኑም በጥሩ ሁኔታ ነው የተገጠመው። እጅግ በጣም ሰፊ ሳሎን ነው። መኝታ ቤቶቹም ሰፋ ብለው የተዘጋጁ ናቸው። ቁም ሳጥንም በጥሩ ሁኔታ የተገጠመላቸው ሲሆን እዚህ የምታዩት እንግዲህ መኝታ ቤቶችና መታጠቢያ ክፍሎች ያሉበት ሲሆን የመጀመሪያው ወይም ማስተር ቤድሩሙ እዚህ ላይ ነው የሚገኘው። ይህም ሰፊ ነው። ቆንጆ ተደርጎ የተሰራ ነው። ፊት ለፊት ቁም ሳጥን ተገጥሟል። በቁም ሳጥን ጎን ገብተን እዚህ ላይ የምናገኘው መታጠቢያ ክፍሉን ነው፣ ሻወር ቤቱ ማለት ነው። በጥሩ ሁኔታ ሰፋ ብሎ የተዘጋጀ ነው። ከዛ ውጭ የልጆች መኝታ ቤቶች የሁለቱ መታጠቢያ ቤትም ይህ ነው። እንግዲህ አንደኛው ልጆች መኝታ ቤትም ይህ ነው፣ ሰፊ ነው። እንዲሁም ቁም ሳጥን በሚገርም ሁኔታ ተገጥሞለት ይገኛል። ሁለተኛው ልጆች መኝታ ቤት ይህ ነው። ታዲያ ዋናው ቤት ላይ 3 መኝታ ቤቶች 2 መታጠቢያ ክፍልና 3ቱም ቁም ሳጥን ያላቸው ሲሆን ውጭ ላይ 2 ሰርቪሶችን የውጭ ሻወር፣ ሽንት ቤትና ይህን የምታዩትን ደግሞ ኪችን ይዞ የሚገኝ በ225 ካሬ ሜትር ላይ ተገንብቶ የሚገኝ አያት ከአደባባይ በቅርብ ርቀት ወይም ደግሞ አያት ዞን 5 አካባቢ ነው የሚገኘው። እንግዲህ እዚህ ውጭ ላይ እንደምታዩት 2 ሰርቪሶች አሉ። ተጨማሪ 1 ክፍል ለኪችን ቤት ግብዓት ወይም ለስቶርነት አገልግሎት የሚውል 1 ክፍል አለ። በአጠቃላይ እንግዲህ ይህ ቤት በ22 ሚሊዮን ብር ለሽያጭ ቀርቦላችሁ ይገኛል። ሌላኛውና ከዚህ ጎን ያለው ደግሞ በ24 ሚሊዮን ብር እንዲሸጥ ታስቧል። ቤት ፈላጊ ቤት ገዥ በአዲስ አበባ ውስጥ አያት አካባቢ ካላችሁ እንግዲህ ይህን ቤት መታችሁ እዩት። ፋይል ቆንጆ ነው። ቀጥታውና ማስረጃ የሚወስድ ዶክመንት ነው እዞ የሚገኘው። እናንተም አጣርታችሁ በሚገባም ዋጋ አስቀንሰና ተደራድረን እንድትገዙት ምኞታችን ነው። ስለዚህ በየትኛውም አካባቢ ቤት መግዛት የምትፈልጉ ካላችሁ የምትፈልጉትን ቤትና አካባቢ አሳውቁን። በተጨማሪም የሚሸጥ ቤት ያላችሁ አድርሱልን፣ እንሸጥላችኋለን። ሀሳብ አስተያየት ካለ ኮመንት መስጫው ላይ አስቀምጡልኝ። የዛሬው የቤት መረጃ ይመስላል። አብራችሁ ስለቆያችሁ ከልብ አመሰግናለሁ። መልካም ጊዜ